የኢራኑ ፕሬዝዳንት ሀገሪቱ ያጋጠማትን ድርቅ ተከትሎ ዋና ከተማዋን ቴህራንን ለቀን መውጣት ሳይኖርብን አይቀርም ማለታቸው ተሰማ። ሰላም እንደምን ቆይታችኋል የተወደዳችሁ አድማጮቻችን፣ ይህ ኤግሎ ኒውስ ነው። አብራችሁን ቆዩ። ኢራን በተለይም በዋና ከተማዋ ቴህራን ታይቶ የማይታወቅ ድርቅ ማጋጠሙን ተከትሎ ፕሬዝዳንቱ ቴህራንን ለቀን መውጣት ሳይኖርብን አይቀርም ማለታቸው ተደመጠ። በኢራን የጣለው የዝናብ መጠን እጅግ በጣም ዝቅተኛ በመሆኑ የውሃ ማጠራቀሚያዎች ባዶ ናቸው ነው የተባለው። ባለስልጣናቱ ቀውሱ እየጨመረ በሄደ ቁጥር ዜጎች ውሃ እንዲቆጥቡ ተማጽነዋል። ፕሬዝዳንት ማሱድ ፔዜሽኪያን በቅርቡ በቂ ዝናብ ካልጣለ በቴህራን ውሃ ማከፋፈል እንደሚጀመር ተናግረው ፕሬዝዳንት ፔዜሽኪያን ማከፋፈሉ ካልሰራ ቴህራንን መልቀቅ ሊኖርብን ይችላል ሲሉ ጭምር ነው የተናገሩት። የፕሬዝዳንቱ አስተያየቶች በኢራን ጋዜጦችና ማህበራዊ ሚዲያ ላይ ትችትን አስተናግደዋል። የቀድሞ የቴህራን ከንቲባ ጎላማሲሆ ካርባሺ ሐሳቡን ቀልድ ሲሉ አጣጥለው ቴህራንን ለቆ መሄድ ምንም ትርጉም የለውም ሲሉ ተደምጠዋል። ከዚህ በተያያዘ ታዲያ የኢራን ሜትሮሎጂ ባለስልጣናት በሚቀጥሉት 10 ቀናት ውስጥ ምንም አይነት ዝናብ እንደማይጠበቅ ጭምር ነው የተናገሩት። ይህ በእንዲህ እንዳለ የውሃ ችግር በዋና ከተማዋ የዕለት ተዕለት ኑሮ ላይ ከባድ ተጽዕኖ ማሳደሩ የማይታለፍ ነገር ነው እየተባለ ነው። በቴህራን የምትኖር አንዲት ሴት ለቢቢሲ ፐርሺያ ለመጸዳጃ ቤትና ለሌሎች አስፈላጊ ነገሮች የሚያገለግል ውሃ በማጠራቀሚያችን ውስጥ ስለሌለ ለመግዛት ተገድጃለሁ ብላለች። ሌላው ደግሞ ታዋቂ ኢራናዊው ራፐር በማብሰያ ክፍል ውስጥ የሚገኝ ቧንቧን በቪዲዮ በማሳየት ምንም አይነት ውሃ እንደሌለ የሚገልጽ ተንቀሳቃሽ ምስልን በማህበራዊ ሚዲያ ላይ አጋርቷል። 4 ወይም 5 ሰዓት አልፏል በማለት ወደ መጸዳጃ ቤት ለመሄድ የታሸገ ውሃን ገዝቻለሁ እያለ ነበር የተሰማው። ከቴህራን ዋና የውሃ ምንጮች መካከል አንዱ የሆነው የላንቲያ ግድብ ስራ አስኪያጅ ግድቡ ካለው ውሃ የመያዝ አቅም ከ10 በመቶ በታች መያዙን ተናግረዋል። በአቅራቢያው ያለው የካራጅ ግድብ ለቴህራንና አልቦሬዝ ከተሞች ውሃ የሚያቀርብ ሲሆን በተመሳሳይ አነስተኛ ውሃ ብቻ መያዙን የተነገረው። ከተወለድኩበት ጊዜ ጀምሮ ይህ ግድብ ባዶ ሆኖ አይቼው አላውቅም ሲሉ አንድ የአካባቢው አዛውንት ለኢራን ቴሌቪዥን መናገራቸው ጭምር አስገራሚን ሆነዋል። ምክንያቱም ደግሞ ከዚያ ዘመን ጀምሮ ሲፈጠር ያልተስተዋለ ነገር ዘንድሮ በምን ታምር እንደዚህ አይነት ነገር አጋጠመ በሚል የካራጅ ግድብ ስራ አስኪያጅ የሆኑት መሐመድ ዳሊ ሙዓለምም እንዳሉት የዝናቡ መጠን በከፍተኛ ደረጃ ቀንሷል። የዝናብ መጠን ካለፈው ዓመት ጋር ሲነጻጸር በ92 በመቶ ቀንሷል ብለዋል። በግድቡ ውስጥ ያለን 8 በመቶ ውሃ ብቻ ነው እና ደግሞ አብዛኛው ጥቅም ላይ ሊውል የማይችልና የሞተ ውሃ ነው ተብሎ የሚታሰብ ነው ሲሉ ነው የተደመጡት። መንግስት አሁን ተስፋውን ያደረገው በበልግ መገባደጃ ላይ ዝናብ ሊጥል ይችላል በሚል ነው። ነገር ግን የሀገሪቱ ሜትሮሎጂ ትንባያዎች እንደሚያሳዩት በበልግ ወቅት ምንም አይነት ዝናብ ላይ ዘንብ የሚችልበት እድል በጣም ከፍተኛ እንደሆነ ነው። የኢራን ኢነርጂ ሚኒስቴር አባስ አሊ አባዲ ሁኔታው በቅርቡ የውሃ አቅርቦት እንዲቋረጥ ሊያስገድድ እንደሚችል አስጠንቅቀው አንዳንድ ምሽቶች የውሃ ፍሰትን ወደ ዜሮ ልንቀንስ እንችላለን ሲሉ ነው የተደመጡት። ባለስልጣናቱ ከመጠን በላይ ውሃን የሚጠቀሙ ቤቶችንና የንግድ ቤቶችን ለመቅጣት ማቀዳቸውን ጭምር እየተናገሩ የኢራን ኢነርጂ ሚኒስትር አሊ አባዲ የቴህራን የውሃ ችግር በዝናብ እጥረት ብቻ የተከሰተ አይደለም ሲሉም ተደምጠዋል። በመዲናዋ ለዘመናት በቆየው የውሃ መሰረተ ልማት ምክንያት የተከሰተው የውሃ ፍሰትን በቅርቡ ከእስራኤል ጋር ለ12 ቀናት በዘለቀው ጦርነት ምክንያትነትም ጭምር ነው ሲሉ ጠቅሰዋል። በዚያ ግጭት ወቅት እስራኤል ሰኔ 15 ቀን በሰሜናዊ ቴህራን የታጅሪሽ ሰፈር ላይ ኢላማ አድርጋለች። ከዚያ በኋላ በአካባቢው ከባድ የጎርፍ መጥለቅለቅ መከሰታቸውን የሚያሳዩ ቪዲዮዎች ወጥተው ታይተው ነበር። በጥቃቱ ማግስት የእስራኤል መከላከያ ሰራዊት የኢራንን ጦር ማዘዣ ማዕከላት ላይ ማነጣጠሩን አስታውቀዋል። ነገር ግን ይህ የውሃ እጥረት ቀውስ ከዋና ከተማዋ ብቻ የተገደበ ሳይሆን በመላ አገሪቱ የተስፋፋ ነው። የኢራን ብሔራዊ የአየር ንብረትና የድርቅ ቀውስ አስተዳደር ማዕከል ኃላፊ ከቴህራን በተጨማሪ በሌሎች በርካታ ግዛቶች ውስጥ ያሉ ግድቦች እጅግ አስጊ ሁኔታ ውስጥ እንደሚገኙ አስጠንቅቀዋል። በግድቦች ውስጥ ያለው የውሃ መጠን በመቶኛ ሲሰላ በነጠላ አሃዝ የሚቀመጥ ነው ሲሉ ተደምጠዋል። በኢራን ሁለተኛ ትልቅ ከተማ በሆነችው ማሺድ ጭምር ከባድ የውሃ እጥረት ማጋጠሙን የከተማዋ ባለስልጣናት መናገራቸው ይታወሳል። በነገራችን ላይ የተከበራችሁ አድማጮቻችን በኢራንና በእስራኤል ግጭት ወቅት ውስጥ የእስራኤሉ ፕሬዝዳንት ቢንያሚን ኔታንያሁ የኢራን ሕዝብ መንግስታቸውን እንዲታገልና እንዲገለብጥ መልእክት እያስተላለፉ እስራኤል በበኩሏ ደግሞ የኢራኖችን የውሃ ችግር በዘላቂነት ለመፍታት የሚያስችል ቴክኖሎጂን ለኢራኖች እንደምትሰጥ መናገሯም ጭምር ይታወሳል። ዜናው በዚህ አበቃ። ኤግሎ ኒውስን ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት በማድረግ ያበረታቱን። አብራችሁን ይሁኑ እንላለን። በሌላው ዜና እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ።